ሰባቱ ሊቃነ መላእክት እነዚህ ናቸው። ሚካኤል በኃይሉ፣ ገብርኤል በምስራቹ፣ ሩፋኤል በፈውሱ፣ ራጉኤል በፍትሑ፣ ኡራኤል በጥበቡ፣ ፋኑኤል በንስሐው፣ ሳቁኤል ደግሞ በሰላሙ ከጎናችን ይቆማሉ። ከዘመናት በፊት ዓለም ሳይፈጠር ፀሐይና ጨረቃ ብርሃናቸውን ሳይረጩ በሰማያዊው መንግሥት አንድ ታላቅ ምስጢር ተጀመረ። የማይታዩ የማይዳሰሱ ነገር ግን የዓለምን ሚዛን የሚጠብቁ ብርሃናውያን ፍጥረታት ተፈጠሩ። ከነዚህ እልፍ አእላፍ መላእክት መካከል ግን ልዩ ሥልጣን የተሰጣቸው በእግዚአብሔር ዙፋን ፊት የሚቆሙ 7 ታላላቅ አለቆች አሉ። እነዚህ 7ቱ ሊቃነ መላእክት እነማን ናቸው? ሥልጣናቸውስ እስከ ምን ድረስ ነው? ለምንስ ነው የሰው ልጅ እንዲጠብቁ የታዘዙት? ስሙ ሚካኤል ነው። ትርጉሙም እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም ዝም ብሎ የተሰጠ ስያሜ አይደለም፣ በሰማያት ለተነሳው ትልቅ ጦርነት የተሰጠ ታላቅ ምላሽ እንጂ። መጽሐፍ ቅዱስ በራእይ 12 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። እስኪ ያስቡት፣ በዚህ አስፈሪ ሰዓት ከዋክብት ከሰማይ ሲረግፉ ታላቁ መልአክ ሳጥናኤል በኩራት ተሞልቶ አምላክ ሆናለሁ ብሎ ሲነሳ ዝምታውን የሰበረው ታላቁ መልአክ ቅዱስ ሚካኤል ነበር። ቅዱስ ሚካኤል በዚያን ጊዜ በአምላክ የሚስተካከል ማን ነው ብሎ ሲያውጅ የክፋት ሰራዊት ተንቀጠቀጡ። ሚካኤል ኃይሉ ያለው በራሱ ሳይሆን በትሕትናውና ለአምላኩ ባለው ታማኝነት ላይ ነው። ይህም ለሰው ልጅ ትልቅ ትምህርት ነው። ኩራት የወደቁ መላእክትን ይፈጥራል፣ ትሕትና ግን ወደ እግዚአብሔር ዙፋን ያቀርባል። ታላቁ መልአክ ቅዱስ ሚካኤል ለሰው ልጅ ያለው ፍቅር ልዩ ነው። በትንቢተ ዳንኤል ምዕራፍ 10 እና 12 ላይ እንደተጠቀሰው ቅዱስ ሚካኤል ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ተብሎ ተጠርቷል። ይህም ማለት በጭንቀት ውስጥ ስትሆኑ፣ በጠላት ስትከበቡ መንፈሳዊ ጦርነቱ ላይ ቀድሞ የሚደርሰው እርሱ ነው። እስኪ ቆም ብላችሁ አስቡ። በሕይወታችሁ ውስጥ ከዚህ በኋላስ ተስፋ የለኝም ያላችሁበት፣ በጠላትና በችግር የተገበባችሁበት ጊዜ ነበር? በዚያ ሰዓት ካልታወቀ አቅጣጫ የመጣላችሁ ብርሃንና ኃይል ከየት የመጣ ይመስላችኋል? ሚካኤል የሕዝብ አለቃ እንደመሆኑ መጠን ዛሬስ በእናንተ ሕይወት ውስጥ ምን አይነት ዘንዶ እንዲጥልላችሁ ትፈልጋላችሁ? ታላቁ መልአክ ቅዱስ ሚካኤል የሰማይ ሰራዊት አዛዥና የጦርነት መልአክ ከሆነ፣ ገብርኤል ደግሞ የእግዚአብሔር የቅርብ ምስጢረኛና የምስራች አብሳሪ ነው። ስሙ ገብርኤል ነው። ገብርኤል ማለት እግዚአብሔር ኃይሌ ነው ወይም ሰውና አምላክ ማለት ነው። ይህ መልአክ በሰው ልጅና በአምላክ መካከል እንደ ድልድይ ሆኖ የሚያገለግል ታላቅ መልአክ ነው። በመጽሐፍ ቅዱስ ውስጥ ገብርኤል የሚታወቀው አስገራሚ ለውጦችን ይዞ በመምጣት ነው። ለምሳሌ በትንቢተ ዳንኤል ብንመለከት ዳንኤል 70ውን ሱባኤ ስለ መሲሁ መምጣት ምስጢር ሆኖበት ሲጨነቅ ገብርኤል መጥቶ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለው። ገብርኤል ዝም ብሎ መረጃ የሚያቀብል መልአክ አይደለም። ለሰው ልጅ አእምሮ የማይታሰቡ ሰማያዊ ምስጢራትን የመግለጥ ሥልጣን አለው። በሐዲስ ኪዳንም ዘካርያስ ካህኑ ልጅ እንደማይወልድ አምኖ ተስፋ በቆረጠበት ሰዓት ገብርኤል በቤተ መቅደስ ታይቶ የመጥምቁ ዮሐንስን መወለድ አበሰረ። እምነት በማጣቱ ዘካርያስን ዲዳ ማድረጉ የገብርኤል ቃል ምን ያህል ክብደትና ሥልጣን እንዳለው ያሳየናል። የገብርኤል ትልቁና ታላቁ ተልእኮ ወደ ናዝሬት ያደረገው ጉዞ ነው። አንዲት ድንግል ዓለምን የሚያድን አምላክን እንደምትወልድ ሲያበስር ሰማይና ምድር በአንድ ቃል ተገናኙ። ገብርኤል ጸጋ የሞላብሽ ሆይ ደስ ይበልሽ ሲላት የሰው ልጅ የሞት አዋጅ ተሰርዞ የሕይወት አዋጅ የታወጀበት ቅጽበት ነበር። እስኪ አስቡት፣ አንድ መልአክ በመገኘቱ ብቻ አንዲትን ሴት አትፍሪ ብሎ ማረጋጋት መቻሉ ገብርኤል ምን ያህል የሰላምና የፍቅር መልአክ እንደሆነ ያሳየናል። እርሱ ጭንቀትን ወደ ደስታ፣ ፍርሃትን ወደ ተስፋ የሚቀይር የብርሃን ተላላኪ ነው። ገብርኤል የምሥራች አብሳሪ ብቻ አይደለም፣ እርሱ የእሳት ነበልባሉን የሚያቀዘቅዝ ኃያል መልአክ ነው። በትንቢተ ዳንኤል ምዕራፍ 3 ላይ ሦስቱ ሕፃናት ሲድራቅ፣ ሚሳቅና አብደናጎ
ወደ 7 እጥፍ ወደሚነድ እሳት ሲጣሉ ገብርኤል ወርዶ እሳቱን እንደ ቀዝቃዛ ጠል አደረገው። ይህ ታሪክ የሚያስተምረን ነገር ቢኖር ዓለም በእሳት ወይም በችግር፣ በበሽታ፣ በጦርነት ስታቃጥላችሁ ገብርኤል ያንን እሳት አጥፍቶ የሰላም አየር የመስጠት ሥልጣን እንዳለው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብርኤል ሲባል ብዙዎች ከእሳት አደጋ የሚጠብቅ ብለው የሚጠሩትም ለዚህ ነው። በታሪክ ውስጥ ገብርኤል ብዙዎችን ታድጓል። ለምሳሌ ቅዱስ ቂርቆስና እናቱ ኢየሉጣ በሚፈላ የናስ ጋን ውስጥ በተጣሉ ጊዜ ገብርኤል ወርዶ ጋኑን እንዳቀዘቀዘውና ሕፃኑን እንዳዳነው በሰፊው ይተረካል። ይህ የሚያሳየው የገብርኤል ጥበቃ ለሕፃናትና ለንጹሐን ምን ያህል ቅርብ እንደሆነ ነው። ዛሬ በእናንተ ሕይወት ውስጥ የሚነደው እሳት ምንድን ነው? የኑሮ ውድነት፣ የቤተሰብ መበታተን ወይስ የተስፋ መቁረጥ እሳት? ገብርኤል ለዘካርያስና ለማርያም አትፍሩ እንዳላቸው ሁሉ ዛሬ ለእናንተም የሚያበስረው ምስጢር ይኖራል። የእግዚአብሔርን የምሥራች ለመስማት ጆሮአችሁ ዝግጁ ነው? እንግዲያውስ በልባችሁ ውስጥ ቅዱስ ገብርኤል ሆይ የምሥራች አሰማኝ ብላችሁ ጸልዩ። አሁን ደግሞ ወደ ሦስተኛው ታላቅ መልአክ አብረን እንሄድ። ስሙ ሩፋኤል ይባላል። ትርጉሙም እግዚአብሔር ፈዋሽ ነው ማለት ነው። በሰው ልጆች ደዌና ቁስል ላይ የተሾመ የታመሙትን የሚጠግን የጠፉትን የሚመራ የቸርነት መልአክ ነው። ሩፋኤል የሰው ልጅ ቁስል የሚፈውስ ተብሎ ይታወቃል። በዮሐንስ ወንጌል ምዕራፍ 5 ላይ በቤተ ሳይዳ መጠመቂያ አቅራቢያ ውሃውን እያወከ የታመሙትን ይፈውስ የነበረው መልአክ እርሱ እንደሆነ ይነገራል። ሩፋኤል የሥጋን ብቻ ሳይሆን የነፍስንም ቁስል ይፈውሳል። የጭንቀት፣ የጥላቻና የጸጸት በሽታዎችን የሚፈውስ ሰማያዊ ሐኪም ነው። ስለ ሩፋኤል በሰፊው የሚናገረው መጽሐፈ ጦቢት የተሰኘው መጽሐፍ ነው። ጦቢት የተባለ ደግ ሰው ዓይኑ በጠፋ ጊዜና ልጁ ጦቢያ ረጅም ጉዞ በሄደ ጊዜ ሩፋኤል ሰውን መስሎ አዛሪያ በሚል ስም አብሮት ተጓዘ። በዚህ ጉዞ ውስጥ ሩፋኤል ጦቢያን ከአስፈሪ ዓሣ አዳነው። የዓሣውን ጉበትና የሐሞት መድኃኒት እንዲያደርግ አስተማረው። ከዚያም አልፎ ሳራ የተባለችውን ሴት ከሚያሰቃያት አስማንዴዎስ ከተባለ አጋንንት ነፃ አውጥቶ ለጦቢያ እንድትጋባ አደረገ። ለዚህ ነው ሩፋኤል የመንገደኞች መሪና የጋብቻ ጠባቂ የሚባለው። ሩፋኤል ራሱ ሲናገር እኔ ቅዱሳንን ጸሎት ወደ እግዚአብሔር ክብር ከሚያሳርጉ ከ7ቱ ቅዱሳን መላእክት አንዱ ሩፋኤል ነኝ ብሏል። ይህ ማለት በብቸኝነት ስታለቅሱ፣ ማንም አልሰማኝም ብላችሁ ስታስቡ ጸሎታችሁን በእጁ ይዞ ወደ ፈጣሪ የሚሮጥ ታላቅ መልአክ ማለት ነው። መንገዳችሁ ጠፍቶባችኋል? ትዳራችሁ ወይም ፍቅራችሁ በአጋንንታዊ ፈተና እየታወከ ነው ወይስ በበሽታ እየተሰቃያችሁ ነው? ሩፋኤል ከጦቢያ ጋር እንደተጓዘ ሁሉ ከእናንተ ጋር እንዲጓዝ ትፈልጋላችሁ? ዛሬ የፈውስ መልአክ በእናንተ ቤት እንዲገባ ምን ያህል ትመኛላችሁ? አሁን ደግሞ ወደ 4ኛው ሊቀ መላእክት እንሄዳለን። ስሙ ራጉኤል ይባላል። ትርጉሙም የእግዚአብሔር ወዳጅ ወይም ብርሃናትን የሚያዝ ማለት ነው። ራጉኤል በሰማያዊ ዓለም ሥርዓትን የሚያስከብር መላእክትም ሆኑ የሰው ልጆች ከሕጉ እንዳይወጡ የሚቆጣጠር የጽድቅ መልአክ ነው። በመጽሐፈ ሄኖክ ላይ እንደተጠቀሰው ራጉኤል በብርሃናት ላይ የተሾመ መልአክ ነው። ፀሐይ፣ ጨረቃና ከዋክብት በየተራቸው እንዲወጡና እንዲገቡ አንዱ ሌላውን እንዳይጋፋ የሚቆጣጠር እርሱ ነው። ይህ የሚያሳየው ራጉኤል የሁከት ሳይሆን የሥርዓት መልአክ መሆኑን ነው። ሕይወታችሁ ምስቅልቅል ሲል፣ ሰላም ሲጠፋና ጨለማ ሲወርሳችሁ የብርሃናት መሪው ራጉኤል ሥርዓትን እንዲመልስላችሁ ይላካል። ራጉኤል ጸላቴ ኃጥአን ወይም ኃጢአትን የሚጠላ በመባል ይታወቃል። ይህ ማለት ግን ሰውን ይጠላል ማለት አይደለም። ይልቁንም በሰው ላይ የሚደረገውን ግፍና በደልን አይወድም። ምስኪኖች ሲበደሉ፣ ፍትሕ ሲጓደልና ድምፅ የሌላቸው ሰዎች ሲጨቆኑ ራጉኤል የእግዚአብሔርን የፍትሕ ሰይፍ ይዞ ይነሳል። በዓለም ፍጻሜ ጊዜም ክፉዎችን ከደጎች የሚለይና ፍርድን የሚያስፈጽም ከባድ ሥልጣን ያለው መልአክ ነው። ራጉኤል የእግዚአብሔር ወዳጅ እንደመሆኑ መጠን ሰውንም ከአምላኩ ጋር ለማስታረቅ ይጥራል። በሰው ልጆች መካከል ጠብ ሲነሳ፣ ቤተሰብ ሲበታተንና ጓደኝነት ሲፈርስ የሰላም አየርን የሚነፍሰው ራጉኤል ነው።
በሕይወታችሁ ውስጥ ፍትሕን ናፍቃችኋል? ወይስ የደከማችሁበትን ድካም ሌሎች ሲወስድባችሁ? ወይስ በሐሰት ስትከሰሱ? ዛሬ የብርሃናት መሪው ራጉኤል ወደ ሕይወታችሁ መጥቶ ጨለማውን እንዲገፈላችሁና የጠፋውን ፍትሕ እንዲመልስላችሁ ትፈልጋላችሁ? እንግዲያውስ ቅዱስ ዑራኤል ሆይ በሕይወቴ ሥርዓትን አውርድ እያላችሁ ጸልዩ። አምስተኛው ሊቀ መላእክት ቅዱስ ዑራኤል ነው። ስሙም ዑራኤል ማለት የአምላክ ብርሃን ወይም የአምላክ እሳት ማለት ነው። ዑራኤል የሰው ልጅ አእምሮ ሊደርስበት የማይችለውን ጥልቅ ጥበብና ሰማያዊ ምስጢር የመግለጥ ሥልጣን ያለው ታላቅ መልአክ ነው። ዑራኤል ለነቢያትና ለቅዱሳን ጥልቅ ምስጢራትን ይገልጥላቸዋል። ለምሳሌ በመጽሐፈ ዕዝራ ሱቱኤል ላይ ነቢዩ ዕዝራ ስለ ዓለም ፍጻሜና ስለ አምላክ ፍርድ ግራ ገብቶት ባለበት ሰዓት ቅዱስ ዑራኤል መጥቶ እጅግ አስገራሚ የሆኑ ምሳሌዎችን በመንገር አእምሮውን አብርቶለታል። ዑራኤል ተማሪዎች ሲቸገሩ፣ ተመራማሪዎች ምስጢር ሲፈልጉና መንፈሳዊ ዕውቀት የጠማቸው ሰዎች ሲጸልዩ በብርሃኑ የሚጎበኝ ታላቅ መልአክ ነው። ቅዱስ ዑራኤል በተፈጥሮ ኃይላት ላይ በተለይም በነፋሳትና በምድር መንቀጥቀጥ ላይ ሥልጣን አለው። ዓለም በኃጢአት በጠፋች ጊዜ ኖህን መርከብ እንዲሠራ የመከረውና የጥፋት ውሃውን ምስጢር የገለጠለት ቅዱስ ዑራኤል እንደሆነ ይነገራል። እርሱ ከጥፋት የሚያድን ብርሃን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ዑራኤል ለታላቁ ቅዱስ ያሬድና ለሌሎችም ቅዱሳን የብርሃን ጽዋ እንዳጠጣቸው ይታመናል። ያንን ጽዋ የጠጡ ሰዎች ምስጢር ይገለጥላቸዋል፣ አንደበታቸው ይረታል፣ ዕውቀታቸውም ይበዛል። ዑራኤል ዛሬም ቢሆን ልባቸውን ለከፈቱ ሰዎች የጥበብ ምንጭ ነው። ስድስተኛው ሊቀ መላእክት ቅዱስ ፋኑኤል ይባላል። ስሙ ፋኑኤል ማለት የእግዚአብሔር ፊት ማለት ነው። ይህ መልአክ በሰው ልጅና በፈጣሪ መካከል ላለው የይቅርታ ግንኙነት ዋነኛ ባለቤት ነው። ፋኑኤል በንስሐ ላይ የተሾመ ሰውን ከጥፋት ወደ ሕይወት የሚመልስ የርኅራኄ መልአክ ነው። ፋኑኤል ባሕረ እሳት ወይም የእሳት ባሕር ተብሎም ይጠራል። ይህ ስያሜው የሚያሳየው ኃጢአትን የሚያቃጥል እንጂ ሰውን የሚያቃጥል አይደለም። አንድ ሰው በድያለሁ ወይም ተሳስቻለሁ ብሎ ወደ ፈጣሪው ሲመለስ ያንን የንስሐ ጸሎት ተቀብሎ ወደ እግዚአብሔር ዙፋን የሚያቀርበው ፋኑኤል ነው። እርሱ ተስፋ ለቆረጡ ኃጢአተኞች ብርሃን ነው። አምላክ ይቅር አይለኝም የሚለውን የሰይጣን ክፉ ሐሳብ የሚያሸንፍ የይቅርታ መልእክተኛ ነው። በመጽሐፈ ሄኖክ ላይ እንደተገለጸው ፋኑኤል ሰይጣንንና ሰራዊቱን ከእግዚአብሔር ፊት የሚያባርርና እንዳይከሱ የሚያደርግ ሥልጣን አለው። ሰይጣን የሰውን ልጅ ድካም እያነሳ በሚከስበት ሰዓት ፋኑኤል የንስሐውን ዋጋ ይዞ ይቆማል። ይህ ማለት በሕይወታችሁ ክፉ መንፈስ የሚዋጋችሁና የሚከሳችሁ ከሆነ የፋኑኤል ጥበቃ ከክሱ ነፃ ያወጣችኋል። ፋኑኤል የገነትን ደጅ እንደሚጠብቅና ቅዱሳን ወደ መንግሥተ ሰማያት ሲገቡ በደስታ እንደሚቀበላቸው ይታመናል። እርሱ የሰው ልጅ መጨረሻው እንዲያምር መንገዱም ወደ ብርሃን እንዲሆን ሌት ተቀን የሚጋደል ታላቅ መልአክ ነው። በሕይወታችሁ ውስጥ ይህ ኃጢአቴ ወይም ስህተቴ መቼም አይሰረዝም ብላችሁ ተስፋ የቆረጣችሁበት ጊዜ አለ? ዛሬ የንስሐው መልአክ ፋኑኤል እጁን ዘርግቶ ይጠብቃችኋል። የንስሐን መንገድ ለመጀመርና አዲስ ሕይወት ለመለማመድ ዝግጁ ናችሁ? ዛሬ ፋኑኤል የጸሎታችሁ አሳራጊ እንዲሆን ትፈልጋላችሁ? ሰባተኛውና የመጨረሻው ሊቀ መላእክት ቅዱስ ሳቁኤል ነው። በአንዳንድ ጥንታዊ ጽሑፎች አፍኒን ተብሎም ይጠራል። ትርጉሙም የአምላክ ድርሻ ወይም የአምላክ መጋቢ ማለት ነው። ሳቁኤል በተፈጥሮ ኃይላት ላይ በነፋሳት በከዋክብትና በምድር ውደት ላይ የሰለጠነ ታላቅ መልአክ ነው። ዓለም በሥርዓት እንድትጓዝ ዝናብ በጊዜው እንዲዘንብ ነፋሳትም ለሰው ልጅ ጥቅም እንዲውሉ የሚቆጣጠረው ሳቁኤል ነው። መጽሐፈ ሄኖክ እንደሚለው እርሱ በነፋሳት ላይ የተሾመ መልአክ ነው። ይህም ማለት የሰው ልጅ ከዚህ ዓለም ወደዚያኛው ዓለም ሲሻገር ነፋሳትን በመጠበቅና በመምራት ረገድ ትልቅ ሚና አለው። ሳቁኤል በሰዎች መካከል ሰላም እንዲሰፍንና ፍቅር እንዲነግስ ይተጋል። ግጭቶች ሲበዙና ዓለም በጦርነት ስትታወቅ ሳቁኤል የተፈጥሮን ሰላም ለማምጣት ይላካል። እርሱ የጥላቻን ነፋስ አቁሞ የፍቅርን ዝናብ የሚያዘንብ የሰማይ ገበሬ ነው። ሳቁኤል በተለይ ለተጨቆኑና ምድራዊ መፍትሄ አጣን ለሚሉ ሰዎች ተስፋ ነው።
በተፈጥሮ አደጋዎች እንደ ጎርፍ፣ ድርቅና የመሬት መንቀጥቀጥ ጊዜ ሰዎችን ለመታደግ የእግዚአብሔርን ትእዛዝ ይፈጽማል። እንግዲህ ዛሬ ያየነው ታሪክ ብቻ ሳይሆን እያንዳንዳችን ከእነዚህ ብርሃናውያን ኃይላት ጋር ያለንን መንፈሳዊ ትስስር እንደናጠናክር ነው።